ካስፔር ስካይላብ ባወጣው መረጃ መሰረት በተለይ ይሄ CVE 2026-25262 የኳልከም ስናፕድራገን ቺፕሴቶች ችግር እንዳለባቸው መረጃዎች አውጥቶ ነበረ። በተለይ ከቡትሮም ጋር ከሜሞሪ ቺፕሴቱ ጋር በተያያዘ የሃርድዌር ችግር እንዳጋጠመው መረጃዎች እየወጡ ይገኛሉ። ይህም ደግሞ ስልካችሁ ሪስክ ላይ እንደሆነ በተለይ በሚሊዮን የሚቆጠሩ የስናፕድራገን ፕሮሰሰሮች ሪስክ ላይ እንደሆነ ነው የጠቆመው። ይህ እንዴት ነው የሚሆነው? በተለይ የዩኤስቢ ኬብል በሚሰካ ጊዜ ለዩኤስቢ ሰው ኬብል በሚሰካ ጊዜ እንዲሁም ስልካችሁን ሲጠቀሙ የተለያዩ የባንክ ፓስወርዶች የተለያዩ እናንተን የፒን ኮድ መግቢያችሁ ራሱ የስክሪን ሎክ ፓስወርዳችሁን የሚያውቁ ሌሎች ሰዎች አክሰስ ያደርጋሉ በቀላሉ ማለት ነው። ስለዚህ ይሄን እንዴት ነው ማስቆም የምትችሉት የሚለውን ስንመለከት እንግዲህ የመጀመሪያው ሁሉንም የሴኩሪቲ አፕዴቶች ወይም የፊርምዌር ፓቾች አፕዴት ማድረግ አለባችሁ። በእርግጥ ይሄኛው የሃርድዌር ችግር በሶፍትዌር የሚስተካከል አይደለም ተብሏል። ሆኖም ሌተስት የሴኩሪቲ አፕዴት ማድረግ አለባችሁ ስልካችሁ ማለት ነው። እንዲሁም ደግሞ የተለያዩ ኢንክሪፕሽን ኪዎችን ኢኔብል ማድረግ አለባችሁ። እንዲሁም ዴቨሎፐር ኦፕሽናችሁን ማጥፋት አለባችሁ። እዛው ዴቨሎፐር ኦፕሽን ውስጥ ዩኤስቢ ዴቡጊንግ የሚለውን ማጥፋት አለባችሁ። ምክንያቱም በዚህ አማካኝነት በፊዚካል አክሰስ አማካኝነት አክሰስ ሊያደርጉ ይችላሉ። የተለያዩ አይነት ሴቲንጎቹ ሃይድ የሆኑ ሴቲንጎች ስላሉ ማለት ነው። ሌላው ደግሞ ስልካችሁ ቢጠፋ ቢሰረቅ ፋይንድ ማይ ዲቫይስ የሚለውን አንድሮይድ ስልካችሁ ላይ ማብራት አለባችሁ። ምክንያቱም ይሄን ሴቲንግ አበራችሁ ምናልባት ፋር አዌይ ቢሆን የሰረቀው ሌባ እንኳን አክሰስ እንዳያደርግ ስልካችሁን ከወዲሁ ስልካችሁን ብሎክ ማድረግ ወይም መዝጋት መቆለፍም ትችላላችሁ ማለት ነው። የትኞቹ ዲቫይስ ናቸው ይሄኛውን አፌክት የሆኑት የሚለውን ስንመለከት እዚህ ጋር ያሉት በጠቅላላ ዲቫይሶች S26 አልትራ S25 ሲሪሶች በጠቅላላ S24 ሲሪሶች በጠቅላላ ያው ከሰም ሪጅን እዚህ ጋር ተቀስቋቸው ሪጅኖች S23 ሲሪሶች ግሎባሊ S22 ሲሪሶች ዲፔንዲንግ ኦን ዘ ካንትሪ እዚህ ጋር ባሉት መሰረት ማለት ነው። እንዲሁም ደግሞ S21 ሲሪሶች ዲፔንዲንግ ኦን ዘ ካንትሪ እዚህ ጋር ያሉት S20 ሲሪሶች ዲፔንዲንግ ኦን ዘ ካንትሪ እንዲሁም S10 ሲሪሶች ዲፔንዲንግ ኦን ዘ ካንትሪ እዚህ ጋር ያሉት ማለት ነው። ሌሎቹም የተቀስኩላችሁ እንዲሁም ጋላክሲ A52 5G A52s 5G A7 A71 A72 A23 A13 ስልኮች ያላችሁ ሰዎች ይሄን የጥንቃቄ መልእክት ሰጡ። ስልካችሁን ሃይሊ ሴኩር አድርጉ፣ ለማንም እንዳትሰጡ። ሜቢ ፋይላችሁን ባክአፕ ማድረግ ጠቃሚ ነው። አሁን ያልኳችሁን መጀመሪያ የተቀስኩላችሁን የጥንቃቄ እርምጃዎች እንድትወስዱ አሳስባችኋለሁ ማለት ነው። ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረግ ትችላላችሁ። ይመቻችሁ።